ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረገኝ መጣ ብሎ ሊረዳኝ መጣ ብሎ። ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገሩ፣ ወደ አምላክ የሚወስድ ነገር ነው የሚናገሩ። መልአከ ምሕረት ቅዱስ ሚካኤል ነው ይላል። ሚካኤል ለሰው መልካም ነው። መልካም ሰዎችን በሰፈር ፈልጋችሁ ማግኘት ይከብዳችኋል። ደጉን ፈልጎ ማግኘት ይከብዳችኋል። የኔና የእናንተ ጠባቂ መልካም የተባለው ደጉና የዋሁ መልአክ ሚካኤል ነው። አክብሩት ከፍ አድርጋችሁ። ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በሕይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ፣ ከሕይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማን ስለሆነ? ኧረ በደንብ ጥሩት። ማን ስለሆነ? ወጥተህ እስክትገባ የሚጠብቅ ሚካኤል። ሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። አይኑ እንደ ርግብ ነው ይላል። አይኑ እንደ ምንድን ነው? ሚካኤል ስሉን አይታችኋል አይደል? አይኑ ምን ዘርግብ ምን ማለት ነው? የዋህ ነው ማለት እኮ ነው። በጣም አዛኝ ነው ማለት ነው። እንደ ርግብ። ርግብ ምንድና? በየዋህነቷ አትታወቅም? ታዳጊ ተበቀል በቀል የማታቅ ርግብ በጣም በቃም ከየዋሃን የሰላም ምልክት የሆነችና ሚካኤል አይኑ ዘርግብ ልብሱ ዘመብረቅ ይለዋል። ልብሱ ግን እስቲ በሉ ልብሱ ሐመልማለ ወርቅ ሚካኤል ሊቅ ይላል። አለቃ ሚካኤል ይላል። አይኑ የርግብ ነው፣ ልብሱ የመብረቅ ነው። ግን ሲመለከቱት ደግሞ የወርቅ አመልማሎ ነው።